ወይ ማታ ጀምበር ዘቅዘቅ ዘቀዘቀ ሰዓቱ ሲመሻሽ ጀንበሯ ዘቅዝቃ ሰዓቱ ሲመሻሽ መጣ ወደ ክፍል በትምህርት ፍቅር ሂደት እቆጥራለሁ። በደከመ ጎኔ ሕይወቴን ለአካት መጣ ወደ ክፍል የማታ በተጠማ ኑሮ ሂደቱን ሊጨምር በተጠማ ኑሮ ታሪክን ሊጨምር በተጠማ ኑሮ ቅኔ ሊዘርፍበት በተጠማ ኑሮ መደመር መቀነስ ማባዛት ማካፈል እሱንም ለማወቅ እሱንም ልጨምር መጣ ወደ ክፍል የማታ የመምህር ፍቅር ይባላል። እዚህ መጣሁና ግራ ተጋባሁ ላክልበት እዚህ መጣሁና ግራ ተጋባሁ መምህሬን መማር እየቻልኩ ግራ ተጋባሁ ማወቅ እየቻልኩ መሰረቴን አጣሁ ማወቅ እየቻልኩ እኔነቴን ረሳሁ። ኧረ ምን ይሻላል ከጎኔ ዞር ስል ዝም በል ይሉኛል ከኋላ ዞር ስል ዝም በል ይሉኛል ወደፊት ሳይ ዝም በል ይሉኛል ለምን ዓላማ እንደመጣ ግራ ተጋብቶኛል። ከትምህርቴ ይልቅ ጾትን ወደድኩ ከትምህርቴ ይልቅ ዝም በል እሱን እየወደድኩ ከትምህርቴ ይልቅ ወጣ ገባ ማለት እሱን እየወደድኩ ስንት ዘመን ባርኮኛል። እድሜ እየገፋ ምንም ሳላውቅ እዚህ ደርሻለሁ። ለማወቅ ስመጣ ጩኸት ሰማለሁ ለማወቅ ስመጣ አይ የማታ ተማሪ ከዚህ ሰደናለሁ ለማወቅ ስመጣ ከማወቅ ይልቅ ወሬ አስቀድማለሁ። ለማወቅ ስመጣ የመምህሩን ሀሳብ በወሬ ሰጣለሁ። ለማወቅ ስመጣ ዓላማ ስታለሁ እኔ ማንም ታዲያ በውሸት ወሬ የሞላ እኔ ማንም ታዲያ ለማወቅ መጥቼ በወሬ የታደር እኔ ማንም ታዲያ ዓላማዬን ስቼ ግራ የተጋባው እኔ ማንም ታዲያ የወደፊት እኔ እንደዚህ የጀመር ያው ደካማው የማታ ተማሪ። አመሰግናለሁ። በጽሑፌ ውስጥ ራሳችሁን አስገብታችሁ እንድታዩ ስል በአክብሮት እጠይቃለሁ፣ እመክራለሁ። በመጨረሻም ከልቤ አንድ ምሳሌ ንገራችሁ። ምሳሌ ብቻ አይደለም፣ ትክክለኛ ነገር ነው። አብዛኞቻችን በሰው ቤት ነው የምንሰራው። በጣም ደስ ይላል። ራስን ለመቻል መጣር ግን አንድ ነገር አለ ግን ተምረን ራሳችንን ከፍ አድርገን ትልቅ ደረጃ ለመድረስ መጣር አለ። የሰው ልጅ ክፉ ነው መልካም ነው። የፈረስ ጋሪ ታውቃላችሁ አይደለም? በመጀመሪያ ይህን እድል የፈረስ ጋሪ ታውቃላችሁ አይደለም? ባለጋሪ እድሜው ይህ ምሳሌ ነው። ጨርሻለሁ። ይጠቅመናል የሚመስል ማለት ነው። ባለጋሪ ሁላችንም እናውቃለን። እድሜው አንድ ፈረስ ሲጠቀምበት ይኖራል። እድሜው ሲገፋ ሲጠቀምበትና በደንብ እየተጠቀመበት ጊዜ እድሜው ሲገፋ የፈረስ ማገልገሉ ጉልበቱ ሲደክም ዓይኑን በመርፌ ይወጋዋል። በመርፌ የሚወጋው ምክንያት ያ ፈረስ ተመልሶ ወደ ቤት እንዳይመጣ ሸጠው ዋጋ ያመጣል። ወደ ቤትም ተመልሰው ከመጣ በጣም ያስቸግረዋል። ይለዋል ብዙ ነገር ይለዋል ወደ ቤት ከመጣ ማለት ነው። ስለዚህ ወደ ቤት ድጋሚ እንዳይመጣ